ኤቢ አባቷን አሳልፋ ሰጠች። አቶ ደረጀ ልጁን በሰራችው ወንጀል እሱ ታሰረ። ዳጣ ደግሞ በጣም አዝናለች። አባቷ ስለታሰረና የኤቢ ቅጣት ስለወሰደ በጣም አዘነችና ተናድዳለች። ወደ ሰላም ወደ እናቷ ደግሞ ሮጣ ሄደች። ኤቢ በማዘንና በመጸጸት ውስጥ ትገኛለች። ሰላም ሰላም፣ የላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ እንደ ሁሌም ላይክ እና ሼር ማድረግ አትርሱ። ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቻናላችን ተቀላቀሉ ማለት ነው። እና የዛሬ ይዘላችሁ የመጣሁት ስለ ዳጣ ክፍል 96 ነው። እና መጀመሪያ እንደሰማችሁት አቶ ደረጀ ለልጁ ስል ነው ራሱ አሳልፎ የሰጠ ማለት ነው። መስዋዕት የከፈለ እንዴት አይነት አባትነት ነው! እንዴት አይነት ኃላፊነት መውሰድ ነው! በጣም ስታስበው በጣም ይከብዳል። ብዙ ነገር ደግሞ ያስተሳስባል ማለት ነው። ማለት የኛ ወላጆች ወላጅ ምንም ቢሆን ወላጅ ነው። ኤቢ አባቴ አይወደኝም፣ ለኔ አይወደኝም፣ ይጠላኛል ምናምን ብላ የምታስበው አባቷ ነው። ራሱ በሷ የሰራችው ወንጀል ራሱ አሳልፈው የሰጠው ማለት ነው። ይሄ ደግሞ ምን ማለት ነው? እንደምናውቀው ኤቢ የማን ነው የሚባለው የሚወዳት ሰው የላከባት ጓደኛውን ገደለችው። እውነት ሳታውቅ ነው ማለት ተደናግጣ ምናምን ነው። ሆን ብላ አይደለም ማለት ነው። ልትገድለው ፈልጋ አይደለም እና ተደናግጣ ነበረና ከዛ እሱ ሲያንቃት ደግሞ ገደለችው ማለት ነውና ከዛ ልጁን ሲሞት ደግሞ እኔ አልገደልኩትም ምናምን ብላ እንዳትታሰር ወደ ውጭ ላከኝ፣ ብዙ ነገር ትል ነበር። ወደ ውጭ ላኩኝ፣ እኔ እዚህ አልቀመጥም ምናምን ብላ ፈርታ ማለት ነው። ስለሱ መሞቱ ምንም አላሳስባትም፣ ምንም አልተጨነቀችም ማለት ነው። እንደ ሰው ማለት ሰው አንድ ሰው በእጅህ አይደለም በእጅህ አንድ ሰው ሞቶ ሲባል በጣም ነው የምትደነግጠው። ህሊና የሚባል ነገር አለ ሰው ስለሆንክ ማለት ነው። እና ኤቢ ግን እንደዛ አይነት ሰው አይደለችም። በጣም ራስ ወዳድና እና ህሊና ቢስ ናት ማለት ነው። እና እንደዛ አይነት ሰው ስለሆነ ደግሞ ሰው ገድላ እንኳን አልተጸጸተችም፣ አልተደናገጠችም፣ አላሳዘናትም። እሷ ምናለች? ወደ ውጭ ላኩኝ፣ እኔ ከዚህ መውጣት ፈልጋለሁ ምናምን ነው ያለችው። ራሷ ለመውጣት ነጻ ለማድረግ ማለት ነው። ልትሮጥ ነው የፈለገችው እሷ ማለት ነው። እና ከዛ እውነት መውጣት አይቀርም እና ኢርጁን ደግሞ ማለት ጓደኛውን ከሶ እነሱ ቤት ነው የሞተው ጓደኛዬና እሷ ናት የገደለችው፣ እነሱ ነው የገደሉት ምናምን ብሎ ተጣርቶ በስተ መጨረሻ እውነት ላይ ደረሱ ማለት ነው። ውሃ ደግሞ ሁሌም ውሃ ናት። ሁሉን እያንዳንድ የተደረገ ነገር ተናገረችና ከዛ መርማሪውን ደግሞ የሚያስፈልገውን ነገር እሷ መስሎ ቀርቦ ምስኪን መስሎ እንደ ውሃ መስሎ ቀርቦ ሁሉም ነገር እንድትናገር የምታውቀው ያህል እንድትናገር አደረጋት። ውሃ ደግሞ ሁሌም ምስኪን ስለሆነች አንዳንዴ ምስኪንነት ዋጋ ያስከፍላል። እውነት መውጣት አይቀርም ነበር ግን እንደዛ ያህል አይሆንም ነበር ማለት ነውና ሁሉንም ያየችው ነገር እንደዚህ ተደረገ። ኤቢ መታቸውና እሱም ሞተዋል ተገድለዋል ምናምን ብላ ቃላ ሰጥታለች ማለት ነው። ኤቢ ደግሞ ስትገባ መርማሪውን በስነ ስርዓት እንኳን ማናገር አልቻለችም። አንተ ምን አይነት ሰው ነህ? እኔ የህግ ሰው ነኝ ምናምን ብላ ስርዓተ ቢስ የሆነ ንግግር ነው ያናገረችው ማለት ነው። እሱ ደግሞ በጣም ነው የተናደደው። ግን ከሷ በፊት ከውሃ የሚፈልገው ነገር ስላገኘ ምንም አልመሰለውም ማለት ነው። በስተመጨረሻ ደግሞ ኤቢ እንደዛ ብላ ተመናቅራ ምናምን ስትሄድ አንቺ ውጭልኝ ምናምን ብሎ አባቷ ጠራና አቶ ደረጀ ደግሞ በጣም ነው ያሳዘነኝ በዚህ ክፍል ማለት ነውና በጣም
ማለት አባት ነው። አባት ለልጁ የሚከፍለው መስዋዕት በጣም ነው የሚገርመው ማለት ነው። ወላጆች እንደዛ ናቸው። ለልጃቸው ምንም ያህል እንትን ቢሆኑ ቢቆጡም ቢናደዱም ልጃቸው ላይ አይጨክኑም። ራሳቸው ነው መስዋዕት የሚያደርጉት ማለት ነው። እና አቶ ደረጀ ደግሞ እንደዛ ነው ያደረገ። እሷ አይወደኝም፣ ይጠላኛል፣ አባቴ እኔ ልጁ ነኝ እንዴ ልጁ አይደለሁም እንዴ ምናምን ብላ ነው የምትቀባጥር የነበረውና እሱ ግን ከዚህም በላይ ነው ያደረገ። እሷ ያደረገችው ወንጀል፣ እሷ ያደረገችው ስህተት ወንጀሌ ነው ስህተቴ ነው ብሎ አምኖ ነው የተቀበለው ማለት ነው። ከዛ መርማሪው ደግሞ ሲሰማው ማን ነው ሁለታቸው አስገባና ከዛ ሲጠይቃቸው ማን ነው የገደለው ምናምን ስል ምንም አልተፈጠረም ምናምን ብላ ካደችና አቶ ደረጀ ደግሞ እኔ ነኝ የገደልኩት፣ አዎ ቤታችን ውስጥ ነው፣ አውቀን አይደለም ሆን ብለን አይደለም፣ ግን እኔ ነኝ የገደልኩት፣ ቤቴ ውስጥ ነው የተገደለው ምናምን ብሎ ቃሉ ሲሰጥ ኤብ ደግሞ በጣም ነው የደነገጠችው። እንደዛ ለምን ያደርጋል ምናምን ብላ ተናደደች። ግን በጣም ያሳዝናል ማለት ነው። እና የት ነው ያለው ሲል ቤታችን ነው የቀበር ነው ምናምን አለ አቶ ደረጀ። ለልጁ አሳልፎ አለ መስጠት ሲል ልጁ አለ እስር ቤት አለማስገባት ሲል ራሴ ልግባ ራሴ ልቀጣ ብሎ ማለት ነው። በጣም ያሳዝናል። እና ወላጅ ምንም ያህል እንትን ቢሆን እንደዛ አይነት ነገር አይገባውም። እንኳን ያንተ የራሳችን ቅጣት የራሱ ቅጣት ቢሆንም እኛ ብንወስድለት ነው የሚሻል የተሻለ። ኤብ ግን እንደዛ አላደረገችም ማለት ነው። አተደረጀ ግን የልጅ ቅጣት እሱ ነው የተቀበለውና የወሰደው። በጣም ያሳዝናል። በሚቀጥል ምን እንደሚሆን አብረን የምናየው ነው የሚሆነው። ግን ስንት አይነት ሰው እንዳለ በጣም ይገርማል። ኤባ አሳልፋ ሰጠችው። ዳጣ ደግሞ በጣም ደነገጠች። እንኳን እኔ የሰራሁት ወንጀል እሱ የሰራ ወንጀል ቢሆንም ኖሮ እኔ እቀጣለት ነበር እንጂ እንዳንቺ ራስ ወዳድ አይደለሁም፣ አሳልፌ አልሰጠውም ነበር አለች ማለት ነው። እውነት ዳጣ እንደዛ ታርግ ነበር፣ እድል አላገኘችም እንጂ እኔ ልታሰርልክ ምናምን ብላ ነበር ማለት ነው። እና አንዳንዴ በቅብጠትና በሙሉ ነገር ያደጉ ልጆች በጣም እንደዚህ ራስ ወዳድ ነው የሚሆኑት። ዳጣ ግን ጎዳና ነው ያደገችው። ግን ቢሆንም በጣም ህሊና ያላትና በጣም ስነ ስርዓት ያላት ልጅ ናት። ኤቢ በቤት ውስጥ የፈለገችውን ነገር እያገኘች ስታድግ ደግሞ እንደዚህ ሆና ቀረች ማለት ነው። ምንድነው የሚባለው? ፈጣሪ ባርኮ ይስጥህ እንጂ ምንም ያህል ብትቀጣው ምንም ያህል ብታስተምረው እንኳን ምንም የማይማር ልጅ አለ ማለት ነው። ምንም ያላስተማርከው ህይወት ራሷ ያስተማረችው ሰዎችም አሉ ማለት ነው። እና እኛስ ምን አይነት ሰው ነን? እንደ ኤብ ነን ወይም እንደ ዳጣ? ራሳችን እንመርመር ማለት ነው። በዚህ ፊልም የተረዳሁት ነገር እና ቤተሰቦች ለዛሬ ይዘላችሁ የመጣሁት ስለ ዳጣ ክፍል 96 ይሄ ይመስላል ማለት ነው። እንደምትወዱት አልጠራጠርም። ከወደዳችሁ ላይክ አትርሱ፣ ሸር ማድረግ አትርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ሆኖ ወደ ቻናላችን ተቀላቀሉ ማለት እንፈልጋለን እና በሚቀጥል በአዲስ አስተማሪ እና ጠቃሚ የሆነ ነገር እስከምንገናኝ መልካም ጊዜ መልካም ቆይታ ይሆነልን። በሚቀጥል በአዲስ ነገር እንገናኛለን። ላይክ ሸር ማድረግ ደግሞ አትርሱ ቤተሰቦች።